ጀዋርም ቢሆን እኮ አትሊስት ከሰበሰበው ገንዘብ ላይ በሚሊዮን የሚቆጠር ዶላር ሰብስቦ ለየትኛዋ ለኦሮሞ እናት ነው የጤና ጣቢያ ያሰራላት እንዳትሞት? ውሃ የጉድጓድ ውሃ ቆፍረ ማውጣት አንድ ሰው እንደ ግለሰብ የሚሰራው በጣም ቀላል ነው። ለየትኛው ቀበሌ ወይ ገበሬ ማህበር አንድ የጉድጓድ ውሃ ቆፈርክ? መንግስት እስክትሆን እኮ መጠበቅ የለብህም። ጠቅላይ ሚኒስትሩ እኮ መንግስት ሳይሆኑ በፊት አባታቸውን ጨምሮ አባታቸው መሬታቸውን ለትምህርት ቤት ማሰሪያ ቦታ ሰጥተው የዛ አካባቢ ሰው ትምህርት ቤት ርቆ እንዳይሄድ እዛው ትምህርት ቤት ተሰርቶለት እንዲማር አድርገዋል። ጠቅላይ ሚኒስትሩ ብዙ በጎ አድራጎቶችን ያደርጉ ነበር ገና ወደ ስልጣን ሳይመጡ። እስኪ መጀመሪያ ከሰባሰባችሁት ገንዘብ ላይ ህዝባችን ተቸገረ ለምትሉት ህዝብ የሆነ ነገር አድርጎ አሳዩንና ከዛ በኋላ እኛም እነዚህ ሰዎች እኮ ለማለት እንብቃ። ሰርታችሁ አሳዩን። መሪ እስክትሆኑ ለምንድን የምትጠብቁት? መሪ እስኪሆኑ ድረስ አልጠበቁም ጠቅላይ ሚኒስትሩ። እስቲ የእሳቸውን እግር ተከተሉና ሰርታችሁ አሳዩን።